ቀጣይ በማሳያችሁ ኤሊጂቢሊቲ ሪኳየርመንት ላይ ፊት የምታደርጉ ከሆነ ዩቲዩብ ላይ ፉል ቪዲዮ ሰርቼላችኋለሁ። ግን እሱን ከማየታችሁ በፊት IRCC ዌብሳይት ላይ ሄዳችሁ ኤሊጂብል እንደሆናችሁ ቼክ አድርጉ። በጣም አጭር ፎርም ናት። ሌት ሚ ሾው ዩ። ኦኬ ፎርሙ ይህን ይመስላል። የመጀመሪያው ጥያቄ ከ18 ዓመት በላይ ናችሁ። ሁለተኛው ጥያቄ ደግሞ ከካናዳ ውጭ ነው አሁን የምትኖሩት። ካናዳ ውስጥ ከሆናችሁ በዚህ ወይ አፕላይ ማድረግ አትችሉ። ቀጣዩ ጥያቄ ደግሞ በራሳችሁ ነው ትራቭል የምታደርጉት ወይም ደግሞ በግሩፕ አይደለም ትራቭል የምታደርጉት። አይ ሴይ የስ። ከዛ ደግሞ አፕሊኬሽኑ ራሳችሁ ናችሁ የምትሞሉት። ራሳችሁ የምትሞሉ ከሆነ የስ በሉት። ከዛ ደግሞ ይሄኛውን አፕሊኬሽን ስትሞሉ ለቪዚተር ቪዛ ወይም ደግሞ ሱፐር ቪዛ ብቻ ነው የሚሆነው። ስተዲ ቪዛ ኦር ሌሎችን ቪዛዎች አያጠቃልልም። ስለዚህ አይ ሴይ የስ። ኦኬ ቀጣዩ ጥያቄ ደግሞ ከዚህ በፊት ካናዳ ቪዛ አፕላይ አድርጋችሁ ታውቃላችሁ? የማታውቁ ከሆነ ኖ ብላችሁ ሰሌክት አድርጉ። ኦኬ እስቲ ሌትስ ሴይ ኤሊጂብል እንደሆነ። ኦኬ ሶ አኮርዲንግ ቱ ዚስ ዊር ኤሊጂብል አፕላይ ማድረግ እንችላለን። ኦልራይት ጋይስ ቅድም እንዳልኳችሁ ይሄኛው አዲሱ የIRCC ፎርም ነው። በጣም ቀላል ሆኖ የቀረበ ፎርም ነው። ኤኒዋን ካን አፕላይ። ፕሊዝ ኤጀንት ጋር ከመሄዳችሁ በፊት ራሳችሁ አፕላይ ለማድረግ ዩቲዩብ ላይ የሰራሁትን ቪዲዮ ቼክ አድርጉት። በጣም ኢዚ ነው። ኤኒዋን ካን አፕላይ ፎር ዘምሰልቭስ። አይ ሆፕ ዩ ኢንጆይ ዘ ቪዲዮ ኤንድ ፕሊዝ ዶንት ፎርጌት ቱ ላይክ ሼር ኤንድ ሰብስክራይብ። ታንክ ዩ ሶ ማች።